ሰላም የሀገር ልጆች እንደምናችሁ። ይህ አፕዴክስ ነው። በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ይዤላችሁ የመጣሁት ያው ባለፈው ኢንስታግራም ላይ ገብቼ ዲያኔት ዋክፈ ፔጅ ላይ ገብቼ ሳየው ለካ ጀምረዋል። ምንድን የጀመሩት? ኢንተርቪው ጀምረዋል። እኔ ሰራለሁ ብዬ ለካ ቆይቷል። 2 ወር ምናምን አልፏል። ለካ ሰው መስራት እንዳለብኝ ገባኝና ቶሎ አንዳንድ ነገር ልምከራችሁ ብዬ ነው። ያው የመጀመሪያው ቪዲዮ ምክር ነው የሚሆነው። ከዛ በኋላ የተወሰኑ ነገሮችን አብራራላችኋለሁ። የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። ቀጣዮቹ ቪዲዮዎች የሚሆኑት ኢንተርቪው ላይ ምን አይነት ጥያቄዎች ሊጠየቁ ይችላሉ እና ሌላው ደግሞ ኢንተርቪው ላይ የነበረኝ ኤክስፒሪየንስ የራሴን ኤክስፒሪየንስ ሼር ማድርግላችሁ ይሆናል ማለት ነው በቀጣዮቹ 2 ቪዲዮዎች ላይ ማለት ነው። ዛሬ አጠቃላይ ምክር ነው የምሰጣችሁ። ኢንተርቪው ስገቡ ምን ማድረግ እንዳለባችሁ ምክር ነው የምሰጣችሁ። ወደ ቪዲዮ እንግባ። የመጀመሪያው የሚሆነው ጋይስ በጣም ሲሪየስ ሆኜ እያወራው፣ ምክንያቱም ጉዳዩ በጣም ሲሪየስ ስለሆነ ማለት ነው። እየቀለድኩ አላወራም እና ውጪ ነው ያለው ደግሞ ሰው ፊት ና ዘዚህ ቶሎ በጣም መቀለድ ይደብራል። የመጀመሪያው ቢሊቭ ኢን ዮርሰልፍ። ይሄኛው ወሳኙ ፖይንት ነው። ልክ ከበር እንደገባችሁ ጀምሮ ማለት ነው። ከበር ከገባችሁ ጀምሮ ራሳችሁ በቃ በኮንፊደንስ ነው እንትን ማለት ያለባችሁ። መግባትም ያለባችሁ፣ መቀመጥም ያለባችሁ፣ ማውራትም ያለባችሁ፣ መነሳትም መቀመጥም ያለባችሁ፣ ሁሉ ነገር ድርጊታችሁ በሙሉ በኮንፊደንስ መሆን አለበት እና ኮንፊደንስ ሲኖራችሁ ከሩቅ ራሱ ትሸታላችሁ። ገብቷችኋል? የሆነ ይሄ ማን ነው አንተ ማን ነው ብሎ የሚያስበው ራሱን ብሎ እንዲያስቡ ነው የምታደርጓቸው። ሰው ኮንፊደንስ በቃ ልባችሁ አይምታ። በቃ አላ ወኔ ይኖራችሁ። በቃ በምታወሩትን ነገር በቃ በእርግጠኝነት አውሩ። የማታውቁም ከሆነ አላቅም ብሉ። በቃ ኮንፊደንስ ይኖራችሁ። አንዳንድ ቪዲዮ እስቲ እንዴት ኢንተርቪው ላይ ኮንፊደንስ መጨመር እችላለሁ የሚለውን ራሳችሁ ማየት ትችላላችሁ ማለት ነው። ሁለተኛው ደግሞ ስትገባ ሰላም ስጥ። ኢንተርቪው 2 ፓርት ነው የሚኖረው። የመጀመሪያው የወረቀት ፓርቱ ነው የሚሆነው። ሁለተኛው ደግሞ ኢንተርቪው ፓርት ማለት ነው። ፌስ ቱ ፌስ ኢንተርቪው የምታደርጉበት ፓርት ይኖራል። ኢንተርቪው ፓርት ላይ ልክ ገብታችሁ ፌስ ቱ ፌስ ስታወሩ ማለት ነው ከሰዎቹ ጋር ልክ ስገቡ በር ላይ ሰላም መስጠት አለባችሁ። ይህንን እንዳትዘነጉ። በር አንኳኩታችሁ ይኸው ልብ በሉ። እነዚህን ጠቃቅን እንትኖችን ሚስ እንዳታደርጉ። በር ታንኳኩና ከዛ ሰላም ሰጥታችሁ ሰላም አለይኩም አለይኩም ሰላም፣ ከዛ ግባ ትባላለህ። ትገባለህ፣ ትቆማለህ። ከዛ ከቆምክ በኋላ ተቀመጥ ሲሉ ትቀመጣለህ ማለት ነው። ይሄኛው ሪስፔክት እንዳለህ ነው የሚያሳየው። ይሄንን ፖይንት እንዳትረሱ። ሌላኛው ደግሞ በጣም ወሳኙ ማለት ነው ስታወሩ ኢንተርቪው ላይ ቮይስ ቶናችሁ ላይ በጣም ትኩረት ማድረግ አለባችሁ። ማለትም የምታወሩት እንትን ሰዎቹ ጋር መድረስ አለበት። ገብቷችኋል? ኮንፊደንስ ይኖራችሁ ይገባል እንዳልኳችሁ ማለት ነው። ቮይሳችሁ ላይ ነው የሚያስታውቀው። ልክ ስትቀመጡ በቃ ጮክ ብላችሁ ደግሞ ጩሁ ማለት ሳይሆን ድምጻችሁ እነሱ ጋር እንዲደርስ አድርጋችሁ አስተካክላችሁ ነው ማውራት ያለባችሁ። ማታውቁ ከሆነ አላቅም፣ ምታውቁ ከሆነ ደግሞ መመለስ በኮንፊደንስ ማለት ነው። ድምጻችሁን ከፍ አድርጋችሁ። ድምጻችሁ መንቀጥቀጥ የለበትም። ይሄ ፖይንት በጣም ወሳኝ ነው ጋይስ። ድምጻችሁ እንዳይንቀጠቀጥ በፍጹም ማለት ነው። እነሱ ሊፈትኗችሁ ነው እዛ ጋር የተቀመጡት። እነሱ ሊጥሏችሁ ነው እዛ ጋር የተቀመጡት። እናንተ ደግሞ ድምጻችሁን በፍጹም ማንቀጥቀጥ የለባችሁም። በኮንፊደንስ ማውራት ይጠበቅባችኋል ማለት ነው። ሌላኛው ደግሞ አይ ኮንታክት ነው። ያው እነዚህ የምነግራችሁ ነገራቶች ትናንሽ ነጥቦች ይመስላሉ፣ ግን ሰዎች ሚስ ሲያደርጓቸው ለመውደቅ ምክንያት ሊሆናቸው ይችላል ማለት ነው። ስታወሩ አይ ኮንታክት ልትፈጥሩ ይገባል። ልክ ከነሱ ጋር ስታወሩ ሲጠይቋችሁ ስትመልሱ በፈገግታ አይናቸውን እያያችሁ መመለስ ይጠበቅባችኋል ማለት ነው። እና ከመለሳችሁም በኋላ በቃላ በፈገግታ መቀመጥ አለባችሁ። በቃ አይናችሁን ከአይናቸው መለየት የለባችሁም ማለት ነው። እንደዚህ ስላችሁ ደግሞ ብሊንክ አታደርጉ ማለት አይደለም። እንዲያፍጣችሁ ምናምን አትዩዋቸው፣ ግን አይ ኮንታክት በጣም ወሳኝ ነው ማለት ነው ጋይስ። አይ ኮንታክት ስላችሁ ደግሞ የሆነ ነገር መጣልኝ። ልክ ከነሱ ጋር ስታወሩ አንዳንዴ ሊያደናግሯችሁ ይፈልጋሉ። እነሱ ምን ያደርጋሉ? አይናቸውን ዞር ያደርጋሉ፣ ምናምን ዝቅ ይላሉ፣ እርስ በርስ ያወራሉ። እናንተን እዛ አስቀምጠው እነሱ እርስ በርስ ማውራት ይጀምራሉ ምናምን። እናንተ የዛኔ ራሳችሁ መረበሽ የለባችሁም። which is ቀጣዩ ፖይንት የሚሆነው ራሳችሁን በፍጹም ዲስተርብ እንዳታደርጉ። እዛ ከገባችሁ ቁጭ በሉ። እነሱ እርስ በርስ ማውራት ከጀመሩ እንኳን እናንተ ሪላክስድ ሆናችሁ
ለእናንተ ጥያቄ እስኪቀርብ ድረስ እነሱ እናንተን ለማደናገር የማያደርጉት ነገር የለም። ሶ እናንተ በተሻለ ኮንፊደንስ በቃ ቁጭ ብላችሁ ጥያቄ እስክትጠየቁ ድረስ ቁጭ ብላችሁ መጠበቅ መቻል አለባችሁ። ሌላኛው ደግሞ አለባበስ ነው። ያው ኢሜይል ላይ እነዚህ ዲቴይሎች ይነገሯችኋል። መቼ እንደምትመጡ፣ መቼ መምጣት እንዳለባችሁ፣ ምን አይነት ልብስ መልበስ እንዳለባችሁ ይነገራችኋል። ኖርማሊ ማለት ነው። ሶ እኛ የዛኔ ኦር ደግሞ እኔ አብዛኛው ጊዜ ሰው ካዥዋል ለብሳችሁ ኑ ሲባሉ ነው የማውቀው። በዲያኒትም በቱርኪ ቦርስለርም ይሄን ነበር የማውቀው። ካዥዋል ለብሳችሁ ነው ስትባሉ ደግሞ ሱፍ ለብሳችሁ ማለት አይደለም። በኖርማል ህይወታችን ምን ለብሳችሁ አይነት ልብሶች በጂንስ ሊሆን ይችላል፣ በቀሚስ ሊሆን ይችላል። ኖርማል ካዥዋል ልብሶችን ለብሰን እንድንመጣ ነው የሚፈለገው ኦር ደግሞ የሚነገርም ማለት ነው። ግን ይህን ያህል እንዳልኳችሁ እኔ ይህን ያህል ልብስ ላይ ፎከስ የሚያደርጉ አይመስለኝም። እናንተ ካላችሁ ከተቻላችሁ ሱፍ ለብሳችሁ ብትሄዱም የተጣላ አይደለም። ግን ደግሞ ልብስ ብትለብሱ እነሱ የላኩላችሁን ኢሜይል እንትን አድርጋችሁ እንደመጣችሁ ስለሚታሰብ ሁለቱም ችግር የለውም ማለት ነው። ግን ጽዳት ያለው ልብስ፣ ጽዳት ያለው ጸጉራችሁን ተቆርጣችሁ ሴቶችም በትክክል ንጹህ ልብስ ለብሳችሁ ምናምን ብትሄዱ በጣም የተሻለ ይሆናል። ልብስ ላይ ይሄን ያህል እንትን አትበሉ ማለት ፎከስ አታድርጉ። ግን እንዳልኳችሁ ንጹህ ልብስ፣ የተስተካከለ አይነት አለባበስ ለብሳችሁ ብትሄዱ የተመረጠ ይሆናል ማለት ነው። ሲሪየስ የሚያስመስላችሁ አይነት ልብስ ማለት። ሌላኛው ደግሞና ወሳኙ ይሄን ካላረጋችሁ ሲጀመር ወድቃችኋል ማለት ነው። ቢ ዜር ኦን ታይም። ስለዚህ እዛ ልክ ስትሄዱ ኢሜይላችሁ ላይ በተላከላችሁ ሰዓት አይደለም እዛ መድረስ ያለባችሁ። ከ30 ደቂቃ ከ1 ሰዓት በፊት እዛ መድረስ መቻል አለባችሁ ጋይስ። ከ1 ሰዓት በፊት እዛ ብትደርሱ የተሻለ ይሆናል። እናንተም ትረጋጋላችሁ። ረጋ ብላችሁ ሰዎቹን በቃ ትላመዳላችሁ፣ ከኢንቫይሮንሜንቱ ጋር ትላመዳላችሁ። ቀድማችሁ ደግሞ ስትሄዱ ኮንፊደንሳችሁ የበለጠ ይጨምራል። እዛ ቁጭ ብላችሁ ምናምን ልክ የፈተና ጊዜ ቀድሞ የሄደ ሰውና አርፍዶ የሄደ ሰው አንድ እንደማይሰራው ሁላ ኢንተርቪው ላይ በጣም ቀድሞ የሄደ ሰው በጣም ሪላክስድ ሆኖ ከሰዎቹ ጋር የመተዋወቅ ቻንሱ ይኖራቸዋል። ቃላ እነሱ ሲጨዋወቱ ፈገግ ሲሉ ምናምን ስታዩዋቸው ትንሽ ረጋ ትላላችሁ ማለት ነው። እና ስትጀምር ካረፈዳችሁ በጣም ትልቅ ፖይንት ነው የምታጡት ጋይስ። እና ላለማርፈድ ሞክሩ ጋይስ። ይሄኛው እንደውም አንደኛው ነው ጋይስ። ይሄኛው አንደኛው ነው። ይሄ ካረፈድክ በቃ አለቀልህ ብዬ ማስፈራራት አልፈልግም፣ ግን ላለማርፈድ ሞክሩ ጋይስ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። እንደሚጠቅማችሁ ተስፋ አደርጋለሁ። የረሷቸው ፖይንቶች ምናምን ካሉ በቀጣዮቹ 2 ቪዲዮዎች ላይ አስታውሼ ምነግራችሁ ይሆናል። ውጤት ለመጣላችሁ ኢሜይል ለተላከላችሁ ሰዎች በሙሉ ኮንግራ ብያችኋለሁ። እና ይህም ቪዲዮ አይታችሁ ተጠቅማችሁበት እዚህ መታችሁ ደግሞ እንደምንገናኝ ተስፋ አደርጋለሁ ኢንሻአላህ። ዱዓ ማድረጋችሁ እንዳትረሱ እና ስቴይ ፖዚቲቭ። እና ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ላይክ ማድረጋችሁ እንዳትረሱ እና ለወዳጆቻችሁ ሼር ማድረጋችሁ እንዳትረሱ። በቀጣዩ ቪዲዮ እስክንገናኝ ድረስ görüşürüz.